በአውሮፓ ሰሜናዊ ጫፍ በበረዶ ንግሥት ቁጥጥር ስር ያለች የምትመስል አንዲት ምድር አለች። ይህች ምድር ከ188,000 በላይ ንጹህ ሐይቆች መገኛ፣ የሳንታ ክላውስ የትውልድ ስፍራና የሰሜናዊው ብርሃን ዳንስ በሰማይ ላይ የሚታይባት ድንቅ ሀገር ናት። ግን ፊንላንድ ከሚያምር ተፈጥሮዋ በስተጀርባ ሌላ ትልቅ ምስጢር አላት። ለ5 ለ6 አይደለም ለ7 ተከታታይ ዓመታት በዓለማችን ላይ ካሉ ሀገራት ሁሉ ደስተኛዋ ሀገር ተብላ ስትመረጥ ብዙዎቻችን ለምን ብለን ጠይቀን ይሆናል። ይህ የዛሬው ቪዲዮአችን ታሪክ ነው። ዛሬ ወደ ሰሜን ዋልታ እንጓዛለን። ቅዝቃዜው አጥንት በሚሰብርበት፣ ሌሊቱ ከቀኑ በሚረዝምበት በዚች ምድር ላይ ሰዎች እንዴት በደስታ ተሞሉ? የትምህርት ስርዓታቸውስ እንዴት ዓለምን አስገረመ? በዚህ ቪዲዮ ውስጥ ፊንላንዳውያን ለስኬታቸው ምስጢር ነው የሚሉትን ሲሱ የተባለውን የጽናት ፍልስፍና እናያለን። መኪናህንም ሆነ ቦርሳህን መንገድ ላይ ብትረሳው በሰላም የምታገኝበትን ያን ታማኝ ማህበረሰብ እንጎብኛለን። እና ደግሞ የዚህች ሀገር ዜጋ መሆን ለምን የብዙዎች ህልም እንደሆነ እንመረምራለን። እንኳን ወደ ዳይመንድ ምድር ፊንላንድ በሰላም መጣችሁ። ፊታችንን ሳናሳይ መላውን ዓለም በምናይበት በዚህ ቻናላችን ዛሬ የሰሜኑን ኮከብ ፈትሸን እናሳያችኋለን። ቪዲዮውን ከመጀመራችን በፊት በዓለም ላይ ካሉ ሀገራት በደስታ አንደኛ የምትሆን ሀገር የትኛዋ ትመስላችኋለች? ከታች በኮሜንት መስጫው ላይ አጋሩኝ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ይቀላቀሉ። ፊንላንድ በሰሜን አውሮፓ የኖርዲክ ሀገራት ተብለው ከሚጠሩት ውስጥ አንዷ ስትሆን በምስራቅ ከታላቋ ሩሲያ፣ በሰሜን ከኖርዌይ እንዲሁም በምዕራብ ከስዊድን ጋር ሰፊ ድንበር ትጋራለች። በደቡብ በኩል ደግሞ በባልቲክ ባህር አማካኝነት ከኢስቶኒያ ጋር ትዋሰናለች። ይህ መልክዓ ምድራዊ አቀማመጧ ለየት ያለ ባህልና ጠንካራ የኢኮኖሚ ትስስር እንድትፈጥር ረድቷታል። ታዲያ ብዙዎቻችሁ እንደምትጠይቁት ወደዚች የምድረ ገነት ለመሄድ ምን ያስፈልጋል የሚለውን መሰረታዊ መንገዶች አሁን እንመልከት። አንደኛውና ዋነኛው መንገድ የትምህርት ዕድል ነው። ፊንላንድ በዓለም ቀዳሚ የሆነ የትምህርት ጥራት ያላት በመሆኑ ከአውሮፓ ውጭ ለሚመጡ ተማሪዎች በተለያዩ የትምህርት ዘርፎች የነጻ ትምህርት ዕድል ማለትም ስኮላርሺፕ እና ዝቅተኛ ክፍያ ያላቸው ኮርሶችን ታመቻቻለች። በተለይ በቴክኖሎጂ፣ በሳይንስና በጤና ዘርፍ ለሚማሩ ተማሪዎች የሬዚደንስ ፐርሚት ለማግኘት መንገዱ ሰፊ ነው። ሁለተኛው ደግሞ የሥራ ቪዛ ነው። በአሁኑ ወቅት ፊንላንድ ከፍተኛ የሆነ የባለሙያ እጥረት ስላለባት በተለይ በኢንፎርሜሽን ቴክኖሎጂ፣ በጤና አጠባበቅ እና በምህንድስና ዘርፍ ልምድ ያላቸውን ሰዎች ትፈልጋለች። ሬሲደንስ ፐርሚት ፎር አን ኢምፕሎይድ ፐርሰን የሚባለውን የቪዛ አይነት በመጠቀም ስራ ቀጥሮ የሚያሰራ ድርጅት ካገኙ ወደ ሀገሪቱ መግባት ይቻላል። ሶስተኛው አማራጭ ደግሞ ስታርትአፕ ቪዛ ነው። አዲስና የፈጠራ ስራ ሐሳብ ላላቸው ስራ ፈጣሪዎች ፊንላንድ በሯን ክፍት አድርጋለች። የንግድ ሐሳባችሁ ተቀባይነት ካገኘ የራስዎን ቢዝነስ እየሰሩ በቋሚነት ለመኖር የሚያስችል እድል ይሰጣል። እነዚህን እድሎች ለመጠቀም ግን ፓስፖርት፣ የትምህርት ወይም የልምድ ማስረጃዎች እና ዋናው ነጥብ ደግሞ የገንዘብ አቅምን የሚያሳይ ሰነድ ማዘጋጀት ቀዳሚው ተግባር ነው። አሁን ደግሞ ወደ ትልቁ ጥያቄያችን ስንመለስ ፊንላንድ እንዴት ለ7 ተከታታይ ዓመታት የዓለማችን ደስተኛ ሀገር ልትሆን ቻለች? ብዙዎቻችን ደስታ ሲባል ትልቅ ሀብት ወይም ድግስ ይመስለናል። ለፊንላንዳውያን ግን ደስታ ማለት ሰላም ነው። የመጀመሪያው ምስጢራቸው ሲሱ የሚባለው የጽናት ፍልስፍናቸው ነው። ይህ ቃል በሌላ ቋንቋ በቀጥታ አይተረጎምም። ሲሱ ማለት ተስፋ በሚያስቆርጥ ሁኔታ ውስጥ ሆኖ አለመሸነፍ፣ ቅዝቃዜውንና ፈተናውን በትዕግስት ማለፍ ማለት ነው። ፊንላንዳውያን ተፈጥሮን አይታገሉም። ይልቁንም ካለው ቅዝቃዜና በረዶ ጋር ተስማምቶ መኖርን ጥበብ አድርገውታል።
ሁለተኛው የደስታቸው ምንጭ ተፈጥሮ ነው። በፊንላንድ ውስጥ ከ188,000 በላይ ንጹህ ሐይቆች አሉ። ይህ ማለት ለማንኛውም ዜጋ በቅርብ ርቀት የሚገኝ የመዝናኛ ስፍራ አለ ማለት ነው። በተለይ በሰሜናዊው የሀገሪቱ ክፍል የሚታየው ኖርዘርን ላይት ወይም የአውራ ዳንስ ሰማዩን በለመለመ አረንጓዴና ወይን ጠጅ ቀለም ሲያስጌጠው ተፈጥሮ ለሰው ልጅ የሰጠችው ትልቁ ስጦታ መሆኑን ትረዳላችሁ። ይህንን ውበት እያዩ መጨነቅ ማንም አይችልም። ሌላውና የማይነቀለው ባህላቸው ሳውና ነው። በፊንላንድ ከሰው ቁጥር ይልቅ የሳውና ቤቶች ይበዛሉ ቢባል ማጋነን አይሆንም። ከስራ በኋላ ሰውነትን በሙቀት ማዝናናት፣ አይምሮን ከጭንቀት ነፃ ማድረግና ከቤተሰብ ጋር መገናኘት የዘወትር ተግባራቸው ነው። ይህ አካላዊና መንፈሳዊ እረፍት ለደስታቸው ትልቅ መሰረት ነው። ከሁሉ በላይ ግን በመንግስትና በዜጎች መካከል ያለው መተማመን የሚገርም ነው። በፊንላንድ ውስጥ የጠፋ ቦርሳ 90 በመቶ ለባለቤቱ በታማኝነት ይመለሳል። ነፃ የጤና አገልግሎት፣ ጥራት ያለውና እኩልነትን መሰረት ያደረገ ትምህርት እንዲሁም ማህበራዊ ዋስትና ዜጎች ስለ ነገው ቀን እንዳይሰጉ አድርጓቸዋል። ደስታ ማለት ነገ ምን እሆናለሁ የሚል ስጋት የሌለበት ህይወት መሆኑን ፊንላንድ ለዓለም እያሳየች ነው። ታዲያ ይህችን ሀገር መጎብኘት ወይስ መኖር ትመርጣላችሁ? ወይስ ደግሞ ሲሱ የሚባለውን የጽናት ፍልስፍና በራሳችሁ ህይወት ላይ መተግበር ትጀምራላችሁ? የዛሬው ቪዲዮ ይህንን ይመስል ነበር። ስለ ፊንላንድ ያላችሁን አስተያየት ኮሜንት ላይ አስፍሩልኝ። ለቀጣይ ቪዲዮ ደግሞ የትኛዋን ሀገር እንድትጎበኝ ትፈልጋላችሁ? ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ወሬ ይግጠመን። አመሰግናለሁ።